ብር ይይዛሉ፣ ግን በረከት የለውም። ይናደዳሉ። ለመረጋጋት ደግሞ ወደ ማሳጅ ይሄዳሉ። እንደገና ይዘረፋሉ። እንደገና ይመጣሉ። የሰይጣን ወጥመድ ነው። ሰለሞን አሁን ወደ ኋላ ተደገፈ። ባለፉት 2 ዓመታት ማሳጅ ቤት ከጀመረ ወዲህ በርግጥም ነገሮች እንደቀድሞ አልነበሩም። የሚያገኘው ገንዘብ ይባከናሉ። ከጓደኞቹ ጋር ይጣላል። ሁሌም ደስታ የለውም፣ ጭንቀት ነው ብሎ ያስብ ነበር። ለካስ እድሉ እየተሰረቀ ነበር። እኔ ብቻ አይደለሁም። ሄሌን አለቀሰች። እኛም እኮ ሰራተኞቹ እኛም ተይዘናል። ከመቶዎቹ ወንዶች ጋር ስንተኛ የነሱ እርግማን የነሱ መንፈስ እኛ ላይ ይጣበቃል። ያቺ ሴት ግን ትከብራለች። እኛ ድሆች፣ እሷ ንግስት፣ እኛ ታማሚ፣ እሷ ጤነኛ። ምክንያቱም እኛ የምንሸጠው አካላችን ሳይሆን ነፍሳችን ጭምር። በዚህ ጊዜ የቪላው በር እንደገና ተከፈተ። ያ ጥቁር ላንድ ክሩዘር መኪና እንደገና ወጣ። በሩ ሲከፈት ሰለሞን ከውስጥ አንድ ነገር አየ። የቤቱ ግቢ እንደ ውጭው ነጭና ንጹህ አልነበረም። ግቢ ውስጥ ያሉ ዛፎች ጠቁረዋል። አንድ ትልቅ ቀይ ጨርቅ የለበሰ ጣዖት ምስል በግቢ ውስጥ ቆሟል። ከመኪናው በኋላ ያ ጠንቋይ በረንዳው ላይ ቆሞ እጁን ሲያውለበልብ ታየ። ጠንቋዩ አጭር ወፍራምና ጥቁር ካባ የለበሰ ሰው ነው። ፊቱ አይታይም፣ ግን የሚሰማው ስሜት እጅግ አስቀያሚና የሚከብድ ነበር። መኪናው በፍጥነት ሄደ። ያም በሩ ተዘጋ። ሰለሞንና ሄሌን በጸጥታ ተያዩ። አየ አለች ሄሌን እንባዋን እየጠረገች። ያ ፔስታል ገባ። የዚህ ሳምንት ግብር ተከፈለ። በዚያ ፔስታል ውስጥ ያንተ የለበትም። ቋጥረ ውሰደው አልኩኝ። ምክንያቱም እኔ ነገርኩኝ፣ አዳንኩ። ኦ አዳንሽን። ሰለሞን የሄለን እጅ ያዘ። ሄለን ለምን ነገርሽኝ? ለምን ራስሽን አደጋ ላይ ጣልሽ? ሄለን የሰለሞን እጅ አየች። ምክንያቱም ሰለቸኝ። የሰው ልጅ እድል እንደ ቆሻሻ ሲጣል ማየት ሰለቸኝ። ወንዶች ምንም ሳያውቁ እየሳቁ ገብተው እያለቀሱ ሲወጡ ማየት ሰለቸኝ። ቢያንስ አንድ ሰው ቢያንስ አንተ እንድተርፍ ፈለግኩ። ሰለሞን በዚች ምሽት የተረዳው ነገር ቢኖር ዓለም እሱ እንደሚያስባት ቀላል እንዳልሆነ። ቦሌ ላይ ያሉት መብራቶች፣ የማሳጅ ቤት ሽቶዎች፣ የሴቶች ፈገግታ ሁሉም ጭንብል ናቸው። ከኋላ ያለው ግን ጥርሱን ያወጣ የተራበ አውሬ ነበር። እንሂድ ሄሌን፣ ከዚህ ቦታ እንሂድ ብሎ መኪናውን አስነሳ። ሰለሞን ከቢሾፕቱ ሲወጣ ጨለማ ወፍሮ ነበር፣ ግን የሰለሞን አይን ተከፍቷል። አሁን አውቋል። ስፐርሙ የዘር ፈሳሹ ተራ ፈሳሽ አይደለም፣ የህይወት ቅጂ ነው። እና ያንን ቅጂ ለጠላት መስጠት ራስን ማጥፋት ነው። ወደ አዲስ አበባ የሚወስደው መንገድ ረጅም መሰል። መኪና ውስጥ ያለ ጸጥታ የሚሰብራል ነበር። የሰለሞን አእምሮ የተላወሰ ነው። ሄለን አለ ሰለሞን አይኑን ከመንገድ ላይ ሳይነቅል። ቅድም ስታወሪ እድልህን ይወስዳሉ አልሽ፣ ግን ነገሩ ከዛም በላይ የከፋ ነው አይደል? ሄለን በመስኮቱ ውጪ ላይ ያለውን ጨለማ እያየች ነበር። ቀስ ብላ ዞረች። አሁን ሰለሞን፣ ነገሩ ገንዘብ ማጣት ወይም ስራ መበላሸት ብቻ አይደለም። ነገሩ ትውልድ ነው። ስማኝ ሰለሞን፣ የሰው ልጅ ዘር ማለት ምን ማለት ነው? ህይወት ነው። ያንተ ግማሽ አካል ነው። ያንተ ዲኤንኤ፣ ያንተ ማንነት፣ ታሪክ፣ ሁሉም በዛች ጠብታ ውስጥ አለ። ያ ፈሳሽ ወደ ሴት ማህፀን ሲገባ ልጅ ይሆናል፣ ሰው ይሆናል። ነገር ግን ሄለን ድምጿን አጠቆረች። ነገር ግን ያ ፈሳሽ ወደ ጠንቋይ ቤት ሲገባ አጋንንት ሲደገምበት ምን ይፈጠር ይመስልሃል? ሰለሞን አልመለሰም። የሰማው ነገር አስፈራው። እነግርሃለሁ አለች ሄሌን። ያኔ አንተ ወደፊት የምትወልዳቸው ልጆች ገና ሳይወለዱ ነው የሚረገሙት። አየ ጠንቋዩ ያንተን ዘር ይዞ ይደግምበታል። አንተም ብቻ አይደለም የሚደርሰው፣ አንተም ብቻ አይደለም የሚያስረው፣ ከወገብ የወጣውን ዘር በሙሉ ነው የሚያስረው። ለዛ እኮ ነው ብዙ ወንዶች ማሳጅ ቤት እየተመላለሱ በኋላ ሲያገቡ ልጅ አይወልዱም፣ ወይም የሚወልዱት ልጆች ታማሚ ይሆናሉ፣ ወይም ደግሞ ልጁ ያድግና እንደ አባቱ ለሱስ፣ ለዝሙት፣ ለውርቀት የተዳረገ ይሆናል። ምክንያቱም የዘር ሐረጉ ተበክለዋል። ምንጩ ላይ መርዝ ተረጭቶበታል። ሰለሞን መኪናውን ዳር አስይዞ ቆመ። መቀጠል አልቻለም። እጆቹ ይንቀጠቀጣሉ። ስንት ጊዜ፣ ስንት ዓመት፣ ስንት ዘር አሳልፎ ሰጠ። እግዚአብሔር ሆይ አለ ሰለሞን ፊቱን በእጁ ሸፍኖ።
እኔ ራሴን ብቻ ይመስለኝ ለካ ልጆችም የልጅ ልጆችም ጭምር ነው የሸጥኩ አለ ሰለሞን። አዎ ሄሌን እውነቱ መራራ ቢሆንም ምንም አልደበቀችም። ለዛ እኮ ነው ያቺ ሴት የምትከብረው። ያንተን ተስፋ ለራሷ ትወስዳለች። ያንተን ልጆች የሚሆኑትን ብርሃን ለራሷ ልጆች ትሰጣለች። አንተ ባዶህን ትቀራለህ፣ እነሱ ይነግሳሉ። ይህ መንፈሳዊ ዘረፋ ነው። ሰለሞን በዚያች ሌሊት ከባድ ውሳኔ ወሰነ። ወደ ቤቱ ሲገባ የድሮውን ሰለሞን እዛው መንገድ ጥለው የገባ መሰል። ስልኩን አወጣ። የማሳጅ ቤት ጓደኞቹን ሁሉንም አጠፋ። ከሄለን ጋር ከዚያ በኋላ ብዙም አልተገናኙም። ሄለን ስራዋን ለቃ ክፍለ ሀገር እንደገባች ሰማ። ግን ያደረገችለትን ውለታ መቼም አይረሳውም። ከሞት አፋፍ ነው ያወጣችው። ዛሬ ሰለሞን ይህን ታሪክ ሲያጋራ ለራሱ ንስሐ ብቻ አይደለም፣ ላንተ ነው። ላንተ ለወጣቱ፣ ላንተ ለማሳጅ ቤት ደንበኛ ወንድሜ ስማኝ። ማሳጅ ቤት ስማቸውን ቀይረዋል። ስፓ ይባላሉ፣ ዌልኔስ ሴንተር ይባላሉ፣ ቴራፒ ይባላሉ። ውስጡ ያሉ ሴቶች ውብ ናቸው። ፈገግታቸው ይማርካል፣ አገልግሎታቸው ያስደስታል። ግን ዓላማው አንድ ነው፣ ነፍስን ማጥመድ። የሚገባው ለደስታ ነው ብለህ ታስባለህ። ለ15 ደቂቃ እርካታ ነው ብለህ ታስባለህ። ግን የምትከፍለው ዋጋ 2000 ብር ወይም 3000 ብር ብቻ አይደለም። የምትከፍለው ዋጋ እድልህን ነው፣ ጤናህን፣ የወደፊት ሚስትህን ሰላም ነው እና ከሁሉም በላይ የማታውቃቸውንና ያልተወለዱትን ልጆችን እድል ነው። የሰው ልጅ ክፋቱ ወሰን የለውም። ላንተ ቆሻሻ የመሰለ ነገር ለሌሎቹ ወርቅ ነው፣ ለጥቁር አስማት ነዳጅ ነው። ስለዚህ ስፐርምህን ጠብቅ። የራስ ቆሻሻ አይቀፍም፣ አትጣለው፣ በየቦታው አትበትነው። አውሬው አፍ አውጥቶ አይመጣም፣ በፈገግታ በዘይትና በለስላሳ እጅ ተሸፍኖ ይመጣል። ንቃ፣ ነገህን ጠብቅ። ዛሬ የምትዘራው ዘር ነገ የምታጭደው ፍሬ ነው። መርዛማ ፍሬ ማጭድ ካልፈለግ ዘርህን ከመርዝ ጠብቅ። ይህ የማሳጅ ቤት እርግማን ነው። የሰማችሁት ለሌሎች አሰሙ፣ የዳናችሁ ሌሎችን አድኑ።